ለሁሉም ዜጎች በኢትዮጵያ ላሉ ዜጎች ለሁሉም የፓርቲ አባላት ክፍት ካልተደረገ ሁኔታው ወደ አደገኛ ሁኔታ እያመራ እንደሆነ ኢህአዴግም ይገነዘባል። ማንም ዜጋም በዚች ሀገር ያለው ይገነዘባል። ከድርድር ጥቅም መገኘት አለበት። ከድርድር የሚገኘው ጥቅምም ምህዳሩ ሰፍቶ አሁን ያሉ ፓርቲዎች ሆኑ ሌሎችም ፓርቲዎች በነገራችን ላይ አሁን ማየት ያለብን አሁን ስላሉት ፓርቲዎች ብቻም አይደለም። ምህዳሩ ከሰፋ ምህዳሩ ከተስተካከለ በአጭር ጊዜ እኔ እርግጠኛ ነኝ በአንድ ወር ጊዜም አንድ ፓርቲ ሀገሪቱን በሙሉ ማጥለቅለቅ ይቻላል። ችግሩ ምህዳሩ ስለጠበበ ምህዳሩ የማያላውስ ስለሆነ ብቻ ነው ችግሩ ያለው እንጂ ይሄ ከተከፈተ እኔ ሁኔታዎች በአጭር ጊዜም ሊለወጡ ይችላሉ። ኢህአዴግንም ማሸነፍ የሚቻልበት ሁኔታ መፈጠር አለበትና አሁን ባለው ሁኔታ ካየ ነው ይሄው ነው። የህዝብ ጥቅም መሰረት አድርጎ ሊደራደር የሚችል ፓርቲ አለው የሚለው እኛ እንላለን። እንግዲህ ስለሌሎቹ የተለያየ አስተያየት ሊኖረው ይችላል። እኔም አለኝ። ጠያቂው እንዳላቸውም በፓርቲዎች ላይ እምነት የሌላቸውም ነው። ስለ ራሴ ፓርቲ ስናገር ግን በእርግጠኝነት የኢትዮጵያን ህዝብ ወክለን እንደራደራለን፣ ጥቅሞችንም አሳልፈን አንሰጥም የሚል ሙሉ እምነት አለኝ። እንደ መድረክም እንደ አረናም እንግዲህ እዚህ ላይ አካባቢን መሰረት አድርገን አይደለም እኛ የምንደራደረው። እኛ አረና እንበል መድረክ እንበል ስለ አንድ አካባቢ አይደለም የምንወያየው፣ ስለ ሀገሪቱ በአጠቃላይ ነው የምንወያየው የምንደራደርም ከሆነ። ስለዚህ እዚህ መታየት ያለበት የአንዱ ወይ የአማራ ወይ የትግራይ የኦሮሞ የደቡብ የሶማሊያ እያልን አይደለም። በሀገሪቱ ያለው ፖለቲካዊ ምህዳር እንዲስፋፋ፣ በሀገሪቱ የደረሰው ችግር መፍትሄ እንዲያገኝ ሁኔታውን አስተካክሎ መፍትሄ መሻት ያስፈልጋል የሚለው አገራዊ እንጂ የአንድ አካባቢ የአንድ መንደር የአንድ ጎጥም እንዳልሆነ መገንዘብ ያስፈልጋል ይመስለኛል። ሄዶ ድርድሩ ስትራክቸራል ለውጥ ወይ መዋቅራዊ ለውጥ ያመጣል የሚለው ኢህአዴግ እችን ሀገር መታደግ ከፈለገ እንግዲህ ራሱ ኢህአዴግ እንኳን ያስቀምጠዋል በአዋጁ መንደርደሪያ ላይ ቀድሞ በነበረበት ሁኔታ መግዛት እንደማይቻል ኢህአዴግ አስቸኳይ አዋጅ ሲያውጅም ግልጽ አድርጓልና ይሄን መሰረት አድርገን ስናየው አሁን መሰረታዊ ለውጥ የፖሊሲ ለውጥ መዋቅራዊ ለውጥ ካላደረጉ በስተቀር ኢትዮጵያ ወደፊት የምትራመድም ሆኖ አይሰማኝም። ስለዚህ ይሄ እንግዲህ በኢህአዴግ በገዢው ፓርቲ የሚመሰረት ይሆናል። እሺ፣ አመሰግናለሁ አቶ ገብሩ አስራት። ቀደም ብሎም የተነሳ ጥያቄ አለ። ኢህአዴግ እና እንዲሁም ተቃዋሚ ፓርቲዎች በእኩልነት የሚደራደሩ ከሆነ የአገሪቱ ጉዳይ ያገባናል የሚሉ ሁሉም የኢትዮጵያ ተቃዋሚዎች መሳተፍ አለባቸው፣ እውነተኛ መፍትሄ የሚፈለግ ከሆነ በአገሩ የሚል ቀደም ያለ ጥያቄ ያቀረቡ አስቀምጠው ነበር። እነሆ ደግሞ በድምጽ ላይ መጣለ ላሰማሁት። ሄሎ፣ ጤና ይስጥልኝ። የአሜሪካ ጣቢያ አዘጋጆችና አቅራቢዎች፣ ስሜ አማረ ጸጋ ይባላለሁ። የደወልኩት እዚህ ቦስተን ከተማ ነው እና የሰላም ድርድር ካደረገ ኢትዮጵያ ያለው አስተዳደር በሙሉ ተቃዋሚዎችን በሙሉ መጋበዝ አለበት። ቀደም ብለው ደግሞ ጥያቄ ያቀረቡት የኦሮሞ ነጻነት ግንባር ኦነግ፣ ግንቦት 7 እንዲሁም ደግሞ የኦጋዴን ነጻ አውጪ ግንባር እንዲሁም የሲዳማ ሁሉም መጠራት አለባቸው የሚል ነው እንግዲህ የመጣልን ጥያቄ። እንግዲህ ይሄ የገዢ ፓርቲ ጉዳይ ነው። አሁን ገዢ ፓርቲ የጠራው በህጋዊ መንገድ ተመዝግበው እየተንቀሳቀሱ ያሉ ከእነሱ ጋር እደራደራለሁ ብሏል። እኛም በዚህ ሀገር ሰላማዊ ትግል እናካሄዳለን የምንለው ድርጅቶች በዚህ ጥሪ የራሳችን ሀሳብ ቅድም ያነሳኋቸውን መሰረታዊ ጥያቄዎች በኢትዮጵያ ውስጥ የፖለቲካ ምህዳሩ የሚሰፋበት ሁኔታ መፍጠር፣ ከዛም ቀጥሎ የምናነሳቸው ጉዳዮች አሉ። በኢትዮጵያ ውስጥ እርቀ ሰላሙም እንዲኖር መግባባትም እንዲኖር ፍላጎታችን ነው። በድርድሩ ሂደትም ወደ ይዘቱ አልተገባም እንጂ ይሄ የምናነሳው ጉዳይ ይሆናል። ስለዚህ ኢትዮጵያውያን ውጭ ያሉትም አገር ገብተው የሚደራደሩበት የሚነጋገሩበት ሁኔታ መፈጠር አለበት። ይሄን አምንበታለሁ። የተሟላ ሰላም እንግዲህ እነዚህ አሁን መሳሪያ ያነሱት በተለያየ መንገድ ውጭም ሆነው የሚታገሉት ምክንያት አላቸው። ሲሄዱ ምክንያት አላቸው። በኢትዮጵያ ውስጥ ያለው ምህዳር ለሰላማዊ ትግል አመቺ አይደለም ከሚል ነው የሚመስለኝ ብዙ ጊዜ የሚያቀርቡት የማዳምጠው እና በሀገሪቱ ውስጥ ኢህአዴግ ቆርጦ ሰላማዊ መንገድ የሚታገሉ ድርጅቶችን በነጻነት እና ምህዳሩን ክፍት አድርጎ የሚንቀሳቀሱበት ካለ እነሱም ጠመንጃ እኮ ማንሳት የሚያስፈልጋቸው አይመስለኝም። ስለዚህ ይሄ ድርድሩ በዚች ሀገር ምህዳሩ በሰላማዊ መንገድ ተደራጅቶ የሚንቀሳቀስበት ሁኔታ መፍጠር ሲባል እነዚህንም ሊመጡ ይችላሉ ማለት ነው። ሊመዘገቡ ሊገቡም አገር ውስጥም ሊገቡ ይችላሉ ማለት ነው። እንድምታ ማለት ነው። ስለዚህ አሁን ከነዚህ ጋር ይደራደራል ወይ አይደራደርም እንግዲህ የገዢው ፓርቲ የሚያደርገው ነው።
እኛም እኮ ስንደራደር እኛ እንደ ፓርቲያችን እንደ መድረክ ነው ያነሳን ያለ ነው እንጂ ስለሌሎች ከሌሎች ጋር ስለሚያደርገው ድርድር የራሱ የገዢው ፓርቲ ውሳኔ ሆኖ ነው የሚሰማኝ። አሁን 22 23 ይባላሉ ድርጅቶች። እኛ የምናቀርበው የራሳችን የመድረክን ነው ይዘን እየቀረብን ያለ ነው ወደ ድርድርና ሌሎችም በዚህ መንገድ ሊያቀርቡ የሚችሉ ይመስለኛል። ኢህአዴግ እንዴት ያየዋል ይሄን ነገር እሱ ነው መመለስ ያለበት ይመስለኛል። እኔ መነጋገር እንደመርህ ሁሉ ጊዜ በሰላማዊ ትግል የሚታገልም ይሁን ትጥቅ የያዘም ቢሆን ሁሉ ጊዜ መደራደር ያለበት ነውና ኢህአዴግ ይሄንን ቢያደርግ በሰፊ ያደርገዋል። አገሪቱን ሊታደግ የሚያስችለው ነው እንጂ የሽንፈትም ሁኔታ ሆኖ አይሰማኝምና ይሄ ያደርገዋል። ግን ይሄ ኢህአዴግ ጉዳይ ሆኖ ነው የሚታየኝ እንጂ። እሺ አቶ ገብሩ አሁን ቀደም ብሎ ከተናገሩት እያንዳንዱ ፓርቲ የራሱን አጀንዳ ይዞ ነው የሚቀርበው ብለዋል። ታዲያ በፓርቲዎች መካከልስ ድርድር መኖር የለበትም ወይ? እያንዳንዱ ፓርቲ የራሱን አጀንዳ ይዞ ከኢህአዴግ ጋር የሚደራደር ከሆነ የየፓርቲው ደግሞ አጀንዳ የተለያየ ከሆነ ሆነም ቀር አገር ውስጥ ያሉ ፓርቲዎች የነሱስ ድርድር አስፈላጊ አይደለም ወይ? ቀደም ብሎ አቶ ጌታቸው ግርማ ከቱሉ ቦሎ የጠየቁት ጥያቄ ነው። እንግዲህ በፓርቲዎች መካከልም ሀሳባቸውን ለመቀራረብ ያደረጉት ሙከራ አለ። ያም ሆነ ግን እንደተባለው እነዚህ ፓርቲዎች አሁን ኢህአዴግ የጋበዘው 22 ፓርቲዎችን ነው። እነዚህ ፓርቲዎች አንዳንዶቹ ምንም ምህዳርም አያስቸግረንም የሚሉ ፓርቲዎች ናቸው። ምንም በምህዳሩም የችግር ጥያቄም እንዳለም ቢሄድ ምንም ችግር የሌላቸው ናቸው። እንዲያውም አሁን የሁሉም የ22ቱም ፓርቲዎች አንዳንዶቹ ተዳምረው አንዳንዶቹ ለግል ያቀረቡት አለ የድርድሩ ዓላማ፣ ሀሳብ፣ አካሄድ ብለው ያቀረቡት። እንዲያውም አንዳንዶቹ እኮ የሚሉት የድርጅቱ ዓላማ ምን መሆን አለበት የሚሉት ስራ አጥነትን የመፍታት ይላሉ። ስራ አጥነት እኮ ውጤት ነው እንጂ ዋናው ምክንያት አይደለም። በኢትዮጵያ ስራ አጥነት የተንሰራፋው መሰረታዊ የሆኑ የኢኮኖሚ ፖሊሲዎች ተግባራዊ ስላልሆኑ፣ መሰረታዊ የሆኑ የፖለቲካ ነጻነቶችና መብቶች ስላልተከበሩ እና ዜጎች በአገራቸው በነጻነት መስራት፣ መደራጀት፣ መንቀሳቀስ ስላልቻሉ የተፈጠረ ነው። ይሄ ስራ አጥነት ውጤት ነው እንጂ ስራ አጥነት ብቻው እንደ ችግር መታየት የለበትም የሚላለን። ግን አንዳንዶች ይህን ነው የሚያቀርቡት። መደራደር የሚፈልጉት ወጣቱን ስራ ማስያዝ የሚል ቁንጽል የሆነ የድርድር ሀሳብ ያቀርባሉ። ኢህአዴግ ራሱም ያቀረበው እኔ እንዳየሁት እንደሰማሁት ሀገራዊ መግባባት የሚል ነው። ይህ አይደለም ዋናው ጉዳይ ነገር። እኔ ደጋግሜ ለማለት እንደሚለው በኢትዮጵያ ውስጥ የፖለቲካ ምህዳሩ ጠቦ አሁን ጭራሽ መላወስ የማይቻልበት እንዲያውም ወደ አስቸኳይ አገዛዝ የገባንበት ሁኔታ ነው ያለ እና ለዚህ ጉዳይ እንግዲህ ከፓርቲዎች ጋር መደራደርም ሞክረናል። እኛ በተለይ ከሰማያዊና ከመያድ ጋር መደራደር ሞክረን ነበር። ሀሳባችንን በጋራ አሰባስበን ለመደራደር ግን እነሱ ሌሎች ፓርቲዎች አሉ ብለው ሌላ 4 ፓርቲዎች ጋር ስለተጣመሩ እኛ የራሳችን ነው የምናቀርበው። እኛ እንግዲህ እንደ ታሪክም በ2002 ለመደራደር ሞክረናል። በእንግሊዝ ተነሳሽነት መደራደር ሞክረናል። ከዚያም በኋላ ለመደራደር ያቀረብናቸው ሀሳቦች ነበሩ። እነሱን አጠናክረን እያቀረብን ነው ያለ ነውና ካቀረብነው ዓላማና አጀንዳ ሌላ መጥቶ በዚህ ነው የምትወያዩት ካለን ተቀባይነት አይኖረውም። ስለዚህ ከኢህአዴግ ጋር መደራደር እንፈልጋለን። እንደ ፓርቲ እኛ ኢህአዴግ ቀጥሎ ያለው ትልቁ ፓርቲ መድረክ ነው። ስለዚህ መድረክ ከዋናዎቹ ተደራዳሪዎች አንዱ መሆን አለበት የሚል አስተያየት ይዘን ነው የምንሄደው። ሌሎች በዚህ ባስቀመጥ ነው የሚስማሙ ካሉ ግን አብረን መደራደርም ሞክረናል። ግን ዋናው ድርድሩ መሆን ያለበት በተቃዋሚ በመድረክና በኢህአዴግ ነው ዋናው ድርድር መሆን ያለበት የሚል አስተያየትም አለን። በተጨማሪ አቶ ገብሩ ለማጠቃለያ አቶ ግዛቸው ዮናስ የተባሉ በኢሜይል ካደረሱን በርከት ያሉ ጥያቄዎች እንዲሁ ጠቅለል አድርጌ ላቅርብ። እንግዲህ ቀደም ብሎ እርስዎ የጠቀሷቸው ተቋማት የፍትህ ስርዓቱን፣ ህግ አውጪውን፣ ህግ አስፈጻሚውን ኢህአዴግ ተቆጣጥሮ እንዴት አድርጎ ነው ከዚህ ኃይል ጋር መደራደር የሚቻለው ይላሉ። ከዚያ ሌላ በተደጋጋሚ የተቃዋሚ ፓርቲዎች ለድርድር ሀሳብ አቅርበው ኢህአዴግ ሳይቀበል ኖሯል። የአሁኑም ድርድር ጊዜ መግዣ ነው እንጂ ኢህአዴግ ከልቡ ሊደራደር አይፈልግም። የመጣውን ውጥረት ለማርገብ የፈለገበት ሁኔታ ነው ይላሉ። ሌላ ከጀርመን የመጣልን አቶ ደስታ ድሉ የተባሉ በኢሜይል የላኩልን የጦር ኃይሉን፣ የህዝብ ደህንነት መዋቅሩን፣ የኢኮኖሚውንም ዘርፍ የተቆጣጠረው ህወሓት ነው። በእነዚህ ምክንያቶች የበላይነቱን በመያዙ አመነም አላመነ ከኢትዮጵያ ህዝብ ጋር ተለጣፊውን ኢህአዴግን ጨምሮ ጦርነት ውስጥ ገብቷል።
ይህም ስለሆነ ነው 99 ሚሊዮን የኢትዮጵያ ሕዝብ የትግራይንም ሕዝብ ጨምሮ በዲሞክራሲ እጦት ለ25 ዓመታት እየተንገላታ ስቃዩን የሚያየው። ሁሉም የኢትዮጵያ ሕዝብ ሰላሙን አግኝቶ ዲሞክራሲያዊ በሆነ መንገድ በመረጠው መንግስት በኢኮኖሚ ብቻ ሳይሆን በሁሉም መስፈርት የበለጸገች ኢትዮጵያን መገንባት የሚቻለው ከላይ የተጠቀሱ ሶስቱ የህወሓት መሆናቸው ቀርተው የህዝብ ብቻ ሲሆኑ ነው። ሐቀኛ ዲሞክራሲም ይህን ያማከለ ሲሆን ነው። ዲሞክራሲ አግላይ ስላልሆነ ህወሓትም ጭምር ተጠቃሚ መሆኑን እንዴት ማሳመን ይቻላል? ይላል የአቶ ደስታ ድሉ ደብዳቤ። ይመልሱልን። ካሁን ወዲያ እኮ ህዝቡ እስኪሁ ይሞኛል ይታለላል የሚል እምነት የለኝም እኔ። ህዝቡ ከኢህአዴግም አልፎ ሄዷል። የሚያነሳቸው ጥያቄዎች፣ የሚያቀርባቸው የመፍትሄ ሀሳቦች፣ እነዚህ ሁሉ ስመለከት ኢህአዴግን በልጦ ሄዷል፣ አልፎ ሄዷል። ስለዚህ እንዲሁ ጊዜ ለመግዣ ወይ ስልት ዝም ብሎ ነገሮችን ለማድበስበስ ብሎ መሄድ ለባሰ ችግር የሚዳርግ እንጂ ምንም መፍትሄ አያመጣም። በቁርጠኝነት መደራደር ካልቻለ ፖለቲካ ሁሉ ተዋሳሷል። ቀውስ ውስጥ ፖለቲካ ቀውስ ስለገባን ነው እኮ አስቸኳይ ጊዜ አዋጅ ታውጃለሁ። ስለዚህ ኢህአዴግ ይሄን ተሻግሮ ምንም አይነት ለውጥ አላመጣም በነበረው ነው መሄድ ያለብኝ ካለና ይሄን ጊዜ ለመግዛት ከፈለገ ውጤቱ እኔ ጥፋት እንጂ ምንም ልማት ሰላምም የሚያመጣ መስሎ አይታየኝም። ስለዚህ ጊዜው አሁን ነው። ኢህአዴግ በእውነት ለዚች ሀገር አስባለሁ፣ በዚች ሀገርም ሰላም መረጋጋት እንደሚለው ቀጥላለሁ ካለ ይሄን ምህዳር የማስፋት ጉዳይ ጊዜ ዋልደር የሚባል አይደለም። እንግዲህ መግዛት ይቻላል በብረትም የተወሰነ ጊዜ፣ ግን ይሄ አደገኛ ነው። ዞሮ በአዋጅም መቀጠል ይቻላል፣ ይሄን አዋጅ ማስቀጠልም ይቻላል። ግን ይሄ ፋይዳ አይኖረውም። ፋይዳ የሚኖረው ከዜጎች ጋር መነጋገር፣ መነጋገር ሰጥቶ በመቀበል ማለትም ብዙ ነገሮችን ለውጥ ማምጣት አለበት። እንግዲህ ጠያቂው እንዳሉት እኮ ለውጥ መምጣት ያለበት በአንድ ዘርፍ ብቻ አይደለም፣ በአንድ ትንሽ ጉዳይ ብቻ አይደለም። በመሰረታዊ የዲሞክራሲያዊ ጥያቄዎች፣ በመሰረታዊ የዲሞክራሲያዊ ተቋም ለውጦች፣ በመሰረታዊ የፖሊሲ ጥያቄዎች ዙሪያ ነው እኮ ድርድር መደረግ አለበት። አለበለዚያ እኮ ድርድሩ የለም ማለት ነው። በነበረው ሁኔታ መቀጠል አይቻልም የሚለው ነገር ተነግሯል። ይቻላል በኃይል ከተባለ ይሄ ለኢትዮጵያ አደጋን የሚፈጥር ሆኖ ነው የሚታየኝና ችግር ላይ ችግር እንቀጥላለን ማለት ነው። አቶ ገብሩ የመጨረሻ ብዬ ነበር። የመጨረሻ እንደው እርስዎ ካነሱት ነጥብ አንድ ጥያቄ መጥቶልኝ ነው። ኢህአዴግ ይሄ ከዚህ ከተቃውሞ በኋላ ለውጥ መኖር እንደሚገባው በሀገሪቱ አንድ የለውጥ እርምጃ መከሰት እንዳለበት ቢያምንም ሰሞኑን የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እንዲሁም የኮሚኒኬሽንስ ሚኒስትሩ አቶ ነገሪ ሌንጮ ለውጭ መገናኛ ብዙኃን በሰጡት ቃለ ምልልስ በዚህ በአስቸኳይ አዋጁ የተወሰደው እርምጃ ጥሩ ስኬት እንዳስገኘ፣ መቆጣጠር እንዳስቻለ ነው የሚናገሩት። ደግሞ ተሃድሶ ተብሎ በብዙ ሺዎች የሚቆጠሩ ሰዎች የሆነ የግድ ትምህርት ተሰጥቷቸው ከእስር ቤት ተፈተዋል። ከአረና ሳይቀር ከተለያዩ የራሱ የገዢው ፓርቲ አባላት ከስራ ተባረዋል። ይሄ ለውጥ ያመጣል ብለው ያስባሉ? እርስዎ ምን አስተያየት አሉት? በተደረገው መንግስት ለውጥ በሚለው የለውጥ እርምጃ ወሰድኩ በሚለው ነጥብ ላይ እኔ ጭራሽ አልስማማም እኮ። የእኔ የፓርቲም የራሴም አቋም ምንድን ነው? በዚች ሀገር በዚህ በጊዜያዊ አስቸኳይ ጊዜ አዋጅ ለውጥ አይመጣም። ህዝብ ጥያቄዎችን አንስቷል። እነዚህ ጥያቄዎች መፈታት ያለባቸው በአንድ ፓርቲም መሆን የለበትም። ፓርቲው እኮ የተለመደውን ነገር ነው ደጋግሞ እየሰራ ያለው። ድሮ የሰራው የነበረውን ነው እየሰራ ያለው። ግምገማ፣ ማባረር፣ መክሰስ እና በአንዱ በራሱ በኢህአዴግ አስተሳሰብ በኢህአዴግ የፖሊሲ ማዕቀፍ ነው ነገሩን ለመፍታት እያሰበ ያለው እንጂ ሌሎች በዚች ሀገር ያገባናል የሚሉ ዜጎች አላካተተም። ይሄ መታወቅ አለበት ይመስለኛል። ምክንያቱም ኢትዮጵያውያን ብዙ ጥያቄዎች አንስተዋል። በአሁኑ ወቅት በገዢው ፓርቲ ብቻ የሚፈታ አይደለም። ሌሎች በዚች ሀገር ያገባናል የሚሉና በዚች ሀገር ጥቅም አለን የሚሉ ወገኖችም ያካተተ መፍትሄ ነው። ይሄ ጥልቅ ተሃድሶ የሚሉት ጥልቀት ይበሉት ምንም ይበሉት ተሃድሶ የሚባል የለም። ያ ፓርቲ በተለመደው አግባብ ህዝቡን እያወያየ የገመገመ ይህ የሚሉትም እያደረገ የሚሄድበት ሁኔታ እንጂ ከዛ የተለየ ያየነው ነገር እንዲያውም በዚህ አቅጣጫ ይህን ሁኔታ ፈታለሁ ካለ ድርድሩ አቁቶለታል። አስቸኳይ ጊዜ አዋጅ ሲያወጅ ሁኔታዎች ይረጋጋሉ፣ የታወቀ ነው። ተረጋግተዋልም። ግን መሰረታዊ የህዝቡን ጥያቄ መልሰዋል የሚለው ግን አልነኩትም፣ አልተነካም እኮ። ስለዚህ
አሁን ኢህአዴግ ይህን ተንተርሶ ሁኔታዎች ተለውጠዋል መፍትሄ አምጥቻለሁ ካለ ያታለለ ያለው ራሱን እንጂ የኢትዮጵያን ሕዝብ ሊሆን አይችልም። እሺ አቶ ገብሩ አስራት የአረና ትግራይ መስራችና የአመራር አባል፣ ለጊዜው እጅግ አድርጌ አመሰግናለሁ። ለአድማጮች